የሰው ልጅ የወደፊቱን ለማወቅ የማይፈነቅለው ድንጋይ የለም። ነገ ምን ይሆናል? ዓለማችን በኒውክሌር ጦርነት ትጠፋ ይሆንን? ወይስ አዲስ የዓለም መንግሥት ይመጣል? እነዚህን ጥያቄዎች መጠየቅ የጀመርነው ዛሬ አይደለም። ከ2600 ዓመታት በፊት በባቢሎን ምድር አንድ ሰው የዓለምን ታሪክ ከእሱ ዘመን ጀምሮ እስከ ዓለም ፍጻሜ ድረስ በግልጽ ተመለከተ። ያየው ነገር ግምት አልነበረም። በጊዜና በቁጥር የተሰላ ትክክለኛ የሰማይ ዜና ነበር። ይህንንም ያየው ነቢዩ ዳንኤል ነበር። ብዙዎቻችን ዳንኤልን የምናውቀው በአንበሳ ጉድጓድ ውስጥ በመጣሉ ወይም የንጉሡን ሕልም ከነፍቺው በመናገሩ ነው። ነገር ግን የዳንኤል መጽሐፍ የመጽሐፍ ቅዱስ የጀርባ አጥንት እንደሆነ ያውቃሉ? ኢየሱስ ክርስቶስ ስለ መጨረሻው ዘመን ሲናገር ነቢዩ ዳንኤል የተናገረውን አንብቡና አስተውሉ ብሎ ለምን እንደጠቆመን አስባችሁ ታውቃላችሁ? በዚህ ቪዲዮ ውስጥ ባቢሎን፣ ፋርስ፣ ግሪክ እና ሮም እንዴት በትንቢት ተነገሩ? የሰባዎቹ ሱባኤዎች ሂሳብ፣ ኢየሱስ ወደ ኢየሩሳሌም የገባበትን ቀን ዳንኤል እንዴት በትክክል ተነበየ? የጠፋው ሱባኤ፣ አሁን ያለንበት ዘመን በዳንኤል ትንቢት የት ላይ ነው? ከራእይ መጽሐፍ ጋር ያለው ቁርኝነት፣ አውሬው ሐሰተኛው ነቢይ እና የዓለም መጨረሻ። በዚህ ቪዲዮ ውስጥ የምናያቸው ዋና እና ወሳኝ ነጥቦች ናቸው። አብራችሁን ቆዩ። ታሪኩን በደንብ ለመረዳት ከክርስቶስ ልደት በፊት ወደ 605 ዓመተ ዓለም እንመለስ። እስራኤል በእግዚአብሔር ላይ በማመፁ ምክንያት እግዚአብሔር አሳልፎ ለባቢሎኑ ንጉሥ ለናቡከደነፆር ሰጣቸው። ባቢሎን በወቅቱ የዓለም የስልጣኔ አናት ነበረች። ወርቅ እንደ አሸዋ የሚፈስባት፣ ጣዖት አምልኮ የነገሰባት ከተማ። ናቡከደነፆር አንድ ስልት ነበረው። አንድን ሀገር ሲቆጣጠር የዚያን ሀገር ሊቃውንትና የንጉሥ ልጆች ወደ ባቢሎን ይወስዳል። ይህንንም የሚያደርገው የአገሩን ባህልና ቋንቋ አስተምሮ ወደ ባቢሎናዊነት ቀይሮ መልሶ ሕዝቡን እንዲገዙ ለማድረግ ነው። ዳንኤልና ሦስቱ ጓደኞቹ ሐናንያ፣ ሚሳኤል፣ አዛርያ በዚህ ወጥመድ ውስጥ ገቡ። በዚህም ዳንኤል ወደ ብልጣሶር ማለትም የባቢሎን አማልክት ይጠብቁህ በሚል ስሙ ተቀየረ። በመቀጠል ትምህርታቸው ተቀየረ። ኮከብ ቆጠራና አስማት እንዲማሩ ተደረገ። እንዲሁም ምግባቸው ተቀየረ። እዚህ ጋር ቆም ብለን እናስብ። እናንተ በወጣትነታችሁ ከሀገራችሁ ወጥታችሁ በምቾትና በቅንጦት ወደ ተሞላ እግዚአብሔር ወደማይታወቅበት ሀገር ብትሄዱ እምነታችሁን ትጠብቃላችሁ? ዳንኤል ግን በንጉሡ ምግብ አልረክስም አለ። ይህ የጽናት ውሳኔ ከፍታን አመጣለት። የዳንኤል መጽሐፍ 12 ምዕራፎች ሲኖሩት የመጀመሪያዎቹ 6 ምዕራፎች ታሪክ ሲሆኑ ቀሪዎቹ 6 ምዕራፎች ደግሞ ትንቢት ናቸው። ታሪኮቹን ስናይ ዝም ብሎ ተረት እንዳይመስለን፣ በታሪኮቹ ውስጥ ፖለቲካዊ ሴራዎች ነበሩበት። በትንቢተ ዳንኤል ምዕራፍ 2 የናቡከደነፆር ሕልምና የዳንኤልን ጥበብ እናያለን። ንጉሡ ሕልም አይቶ ሕልሙን ረሳው። ሕልሜን ንገሩኝ፣ ፍቺውንም ንገሩኝ አለ። ጠቢባኑ ይህ ከሰው አቅም በላይ ነው አሉ። ዳንኤል ግን ወደ እግዚአብሔር ጸለየ። እግዚአብሔርም ምስጢሩን ገለጠለት። ይህ ክስተት ዳንኤልን በባቢሎን ላይ ጠቅላይ ሚኒስትር አደረገው። በዳንኤል ምዕራፍ 3 ላይ የእቶን እሳቱን ታሪክ እናገኛለን።
ይህ ስለ አምልኮ የሚደረግ ጦርነት ነው። የዳንኤል ጓደኞች በእሳት ውስጥ ሲጣሉ እግዚአብሔር እሳቱን አላጠፋውም፣ ነገር ግን እሳቱ ውስጥ አብሯቸው ገባ። እንዲሁም ታዋቂው በምዕራፍ 6 የሚገኘው የአንበሳው ጉድጓድ ታሪክ ነው። ይህ የሆነው ባቢሎን ወድቃ በሜዶንና ፋርስ መንግሥት ጊዜ ነው። ዳንኤል አርጅቷል፣ በሰማንያዎቹ ዕድሜ ውስጥ ነው። ተቀናቃኞቹ በሙስና ሊይዙት አልቻሉም፣ እንከን አልተገኘበትም ይላል መጽሐፉ። ስለዚህ በእምነቱ ወጥመድ አዘጋጁ። ዳንኤል ግን መስኮቱን ከፍቶ እንደለመደው ጸለየ። ውጤቱ ዳንኤል በተራቡት አንበሳ ጉድጓድ ውስጥ በአንበሶቹ ሳይበላ በሰላም አደረ። ጠላቶቹ ግን በአንበሳ ተበሉ። ወደ ዛሬ ዋናው ቁም ነገር ስንገባ ዳንኤል ምዕራፍ 2 እና ምዕራፍ 7 ስለ አንድ ታሪክ ነው የሚያወሩት፣ ግን በሁለት የተለያየ እይታ። ምዕራፍ 2 የዓለምን ታሪክ ከሰው እይታ እንደሚያብረቀርቅ ወርቅና ብር ምስል ያሳያል። ምዕራፍ 7 የዓለምን ታሪክ ከእግዚአብሔር እይታ እንደ ጨካኝ አራዊት ያሳያል። በዝርዝር ስንመለከተው ወርቁ ራስ ወይም አንበሳ የባቢሎን መንግሥት፣ የብር ደረት ወይም ድብ የሜዶንና ፋርስ መንግሥት። ድቡ በአንዱ ጎን እንደተነሳ ይናገራል። ይህም ፋርስ ከሜዶን እንደምትበልጥ ያሳያል። የናስ ወገብ ወይም ነብር የግሪክ መንግሥት በታላቁ እስክንድር ነብሩ 4 ክንፍ አለው። እስክንድር ዓለምን በከፍተኛ ፍጥነት ተቆጣጠረ። ከሞተ በኋላም መንግሥቱ ለ4 ጄኔራሎች ተከፈለ። የብረት እግር ወይም አስፈሪ አውሬ የሮም መንግሥት። ብረት ሁሉን ይሰብራል። ሮም ዓለምን በጭካኔ ገዛች። ኢየሱስ የተሰቀለውም በሮም ዘመን ነው። እና አሁን ያለንበት ዘመን የት ነው? አሁን ያለንበት ዘመን በምስሉ እግርና ጣቶች ላይ ይገኛል። ጣቶቹ የብረትና የሸክላ ድብልቅ ናቸው። ይህም ማለት በመጨረሻው ዘመን ዓለም ጠንካራ እንደ ብረት እና ደካማ እንደ ሸክላ መንግስታት ቅልቅል ትሆናለች። አንድነት አይኖራትም። ዛሬ የምናየው የተባበሩት መንግስታት፣ የአውሮፓ ህብረትና የተበታተነችው ዓለም የዚህ ማሳያ ናቸው። ይህ የትንቢት ጥግ ነው። ዳንኤል በምዕራፍ 9 ላይ ኤርምያስ የተናገረውን የ70 ዓመት ምርኮ ሲያነብ ቆይቶ መጸለይ ጀመረ። መልአኩ ገብርኤልም መጣና እንዲህ አለው፣ ዳንኤል ሆይ ጥበብንና ማስተዋልን እሰጥ ዘንድ አሁን መጥቻለሁ። በሕዝብህና በቅድስት ከተማ ላይ 70 ሱባኤ ተቀጥሯል። ስለዚህ እወቅ አስተውልም። ትንቢቱ የሚጀምረው ኢየሩሳሌምን ለመጠገን አዋጅ ከወጣበት ጊዜ ጀምሮ ነው። ይህ አዋጅ የወጣው በንጉሡ አርጤክሲስ በ445 ዓመተ ዓለም ነው። ከዚያ ቀን ጀምሮ እስከ መሲሁ ወይም ክርስቶስ መምጣት ድረስ 69 ሱባኤዎች አሉ ይላል። አንድ ሱባኤ 7 ዓመት ሲሆን 69 ሱባኤ 483 ዓመት ነው። በመጽሐፍ ቅዱስ ትንቢት አንድ ዓመት 360 ቀናት ነው። 483 ዓመታት ሲባዛ 360 ቀናት 173880 ቀናት እናገኛለን። ታሪክ ተመራማሪዎች እንደ ሰር ሮበርት አንደርሰን ያሉ ይህንን ቀን ከ445 ዓመተ ዓለም ጀምሮ ሲቆጥሩት ቀኑ በትክክል ኢየሱስ ክርስቶስ በአህያ ውርንጫ ተቀምጦ ሆሳዕና እየተባለ ወደ ኢየሩሳሌም በገባበት ቀን ላይ ያርፋል። ሉቃስ ምዕራፍ 19 ቁጥር 42 ላይ ኢየሱስ ለሰላምሽ የሚሆነውን በዚህች ቀን አንቺስ እንኳ ብታውቂ፣ አሁን ግን ከዓይንሽ ተሰውሯል ብሎ ያለቀሰው ለዚህ ነበር፣ ቀኑን ስላላወቁ። ከ69ኛው ሱባኤ በኋላ 2 ነገሮች ሆኑ። መሲሁ ተገደለ ወይም ተሰቀለ። ሁለተኛ
ኢየሩሳሌምና መቅደሱ ፈረሱ። በ70 ዓመተ ምህረት በሮማውያን እጅ ይሄ ሆነ። እዚህ ላይ የእግዚአብሔር የትንቢት ሰዓት ቆጣሪ ቆመ። ይህ አሁን ያለንበት የቤተ ክርስቲያን ዘመን ነው። ስለዚህ ምን ይቀራል? አንድ የመጨረሻ ሱባኤ። 7 ዓመት ይቀራል። ያቺ የቀረችው 7 ዓመት የመከራ ዘመን ትባላለች። የዳንኤል መጽሐፍና የዮሐንስ ራእይ እዚህ ላይ ይገናኛሉ። የክርስቶስ ተቃዋሚ። ዳንኤል ምዕራፍ 9 ቁጥር 27 ከብዙዎች ጋር ለአንድ ሱባኤ ወይም ለ7 ዓመት ቃል ኪዳን ያደርጋል። ይህ ሰው መጀመሪያ የሰላም ሰው መስሎ ይመጣል። የመካከለኛው ምስራቅን ችግር ይፈታል ተብሎ ይጠበቃል። ራእይ ምዕራፍ 13 ይህ ሰው ከባህር የወጣ አውሬ ተብሎ ተገልጿል። ዓለምም ሁሉ ይከተለዋል። የቃል ኪዳኑ መፍረስ። ዳንኤል እንደነገረን በ7ቱ ዓመት አጋማሽ ወይም ከ3 ዓመት ተኩል በኋላ ይህ ሰው ፊቱን ይቀይራል። መስዋዕቱን ያስቀራል። የጥፋት ርኩሰት በቤተ መቅደስ ውስጥ የራሱን ምስል ያቆማል። ይህንን ራእይ 13 ላይ የአውሬው ምስል ተብሎ እናገኘዋለን። ለምስሉ ያልሰገደ ይገደላል። ታላቁ መከራ። ዳንኤል ከፍጥረት ጅማሬ ጀምሮ እስከዚያ ጊዜ ድረስ ሆኖ የማያውቅ የመከራ ዘመን ይሆናል ይላል። ኢየሱስም በማቴዎስ 24 ላይ ቃል በቃል ይህንኑ ተናግሯል። ግን ምስጋና ለእግዚአብሔር ይሁን፣ ምክንያቱም በዚህ ውስጥ ቅዱሳን ይጠበቃሉ። ዛሬ ስለ ዳንኤል ስናጠና የምንማረው ስለ ታሪክ ብቻ አይደለም፣ ነገር ግን እግዚአብሔር የጊዜ ባለቤት እንደሆነ እናያለን። አንዳንዶች ዓለም በዘፈቀደ የምትሄድ ይመስላቸዋል፣ ነገር ግን እግዚአብሔር ቀኖቹን ቆጥሮ አስቀምጧል። የሱባኤው ሰዓት ቆጣሪ እንደገና መቁጠር የሚጀምርበት ጊዜ ቀርቧል። ኢየሱስ ለመጀመሪያ ጊዜ ሲመጣ ቀኑን ጠብቆ ከመጣ ለሁለተኛ ጊዜም ሲመጣ ቃሉ አይታጠፍም። በዳንኤል በመጨረሻው ምዕራፍ ላይ ዳንኤል ሆይ አንተ ግን እስከ ፍጻሜው ሂድ ታርፋለህ፣ በቀኑ መጨረሻ በዕጣ ክፍልህ ትቆማለህ። እኛስ ዛሬ የዳንኤል አምላክ እየጠራን ነው። ዓለም ወደዚች የመጨረሻ 7 ዓመት እያመራች ከሆነ የኛ መሸሸጊያ የት ነው? መልሱ ያ ምስሉን በሙሉ ያፈራረሰው የሰው እጅ ያልፈነቀለው ድንጋይ የተባለው ኢየሱስ ክርስቶስ ነው። የዛሬው ቪዲዮ ይህንን ይመስል ነበር። በቀጣይ አስተማሪና መጽሐፍ ቅዱሳዊ በሆነ ቪዲዮ እስከምንገናኝ መልካም ቆይታ። የዳንኤልን ሙሉ ታሪክ ማየት ከፈለጉ ይህንን ይጫኑ።